ዛሬ አርሲ ያሉ ክርስቲያኖች ይታረዳሉ። ምናልባት እኛ መካከል አንዱ ስላልታረደ ነው? መቼ ነው የምንታረቅ? መቼ ነው የምንራራ? መቼ ነው የምንተዛዘን? መቼ ነው የምንደማመጥ? የወንድም ጌጡ የሚገባን መቼ ነው? የክርስቶስ ቤተክርስቲያን አንድነቷ የሚገባን መቼ ነው? አሁን ዛሬ እግዚአብሔር ያሳያችሁ፣ ክርስቶስ ያመልክታችሁ፣ ክርስቲያን ታረደ ተብሎ ይጮሃል። እርስ በርሳችን ግን እኛ የተራረድ ነው አይበልጥም ወይ? እስቲ እግዚአብሔር ያሳያችሁ። ይሄ ደጅ መቼ ነው የሚከፈት? የዘረኝነት ደጅ መቼ ነው የሚከፈት? የዘረኛ ልብ እንዴ! ያረዱ ሰዎች 50 ክርስቲያን 100 ክርስቲያን 200 ክርስቲያን ያርዳሉ። ዘረኝነት ግን የሁላችንን ልብ አላረደውም እንዴ? አርዶ እኮ በልቶታል ሁሉም። አሁን እንኳን ደግሞ ልባችን ለወንድማማችነት የተከፈተ አይደለም። ሂዱ፣ በቤተ ክህነት ሂዱ፣ በመምህራን መካከል፣ በመነኮሳት መካከል፣ በትልልቆቹም መካከል ዘረኝነት፣ እልም ያለ ዘረኝነት። ይሄ ልብ መቼ ነው የሚከፈት? አሁን እንኳን ደግሞ አልተከፈተም። ደም እየፈሰሰ እንኳን ደግሞ አይከፈትም። አሁንም የተዘጋ ልብ፣ አሁንም የተዘጋ ልብ፣ አሁንም ጎጠኛ፣ አሁንም መንደረኛ፣ አሁንም ዘረኛ፣ አውሬ። ምንም በቃ ክርስቶስማ አውሬ ሰብስቦ እኮ ነው የሚቀልም። አራዊት በቃ ምንም ይሄ የጫካ ውስጥ አውሬ ነው እንጂ እንደው በክርስቶስ ስም ተሰብስቦ ሰው ዘረኛ ሆነ? ክርስቶስ አንዲት ቤተክርስቲያን አይደለም ያለችው? ልብ ለልብ እየተራረርን አይደለም ወይ? መኳንንት ሆይ ደጆችን ክፈቱ ማለት ይሄ ነው። ተዘግቶ በቃ አልከፈት ያለ ልብ አለ፣ ዘረኝነት የዘጋው። እኔ ቤተክርስቲያንን የሚጨርሳት የሚቃወም ይቃወመኝ፣ የሚጠላ ይጥላኝ። ቤተክርስቲያንን የሚጨርሳት የውስጧ ዘረኝነት ነው፣ የውስጧ መበላለት ነው የሚጨርሳት። በፍጹም ክርስቲያን 5 ሆኖ አንድ ሲሆን ግርማ አለው። እኛ ሚሊየን ሆነን እንኳን ግርማ የለንም። ለምን? ያምለብቻው እንኳን ችግራችን መፍትሄያችን አባልቶ ሊጨርሰን ነው። በመፍትሄ ላይ እንኳን አንድ ልብ የለንም።